ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ኒዮናቶሎጂ በሚል ትምህርት እየተማማርን ፓርት 18ኛ ላይ ደርሰናል። ባለፉት ፓርቶች ስለ ብረስት ፊዲንግ እያወራን እንግዲህ ዛሬም ከሱ የቀጠለው ፓርትን ለማየት እንሞክራለን። በዛሬ ፓርት ነርሲንግ ኬር ኦፍ ብረስት ፊዲንግ ውማን የሚለው በሚል ርዕስ ነው የምንማማረው። አንድ የጤና ባለሙያ ምንድን ነው ብረስት ፊዲንግ ላይ ያለው ሮል ምንድን ነው፣ የሚጫወተው ሚና ምንድን ነው የሚለውን ነው ለማየት የምንሞክረው። ወደ ትምህርታችን እንሄዳለን። አብራችሁን ቆዩ ማለት ነው። ስለዚህ በዚህኛው ፓርት ምንድነው ለማየት የምንሞክረው ሮል ኦፍ ነርሲንግ ሮል ቱ ሄልፕ ብረስት ፊዲንግ ሜን፣ ጡት የምታጠባን እናት ሄልፕ ለማድረግ ምንድን ነው ያለን ሮል፣ ምን የቱ ጋ ነው ምንድን ነው የሚመስለው የሚለው እናያለን። ዌን ሹድ ዘ ነርስ ስታርት ቱ ሄልፕ ዘ ማዘርስ አባውት ብረስት ፊዲንግ ማለት ነው። ስለ ብረስት ፊዲንግ ሰፖርት ለማድረግ መች ነው አንድ ነርስ ሰፖርት ማድረግ የሚጀምረው የሚለውን እናያለን። ሌላኛው ኢዚር ኤኒ ፊዲንግ ፕሮብሌም ካለ፣ የአመጋገብ ችግር ልጁ ላይ ካለ እሱን ቼክ እንዴት ይደረጋል የሚለውን ነው የነርሲንግ ኬር ሮል የምናየው ማለት ነው። ሶ ዘ ነርስስ ሃዝ ሰቨራል ሮል አሲስቲንግ ዌን አሲስቲንግ ዘ ውማንስ ዊዝ ብረስት ፊዲንግ ማለት ነው። ጡት የምታጠባን እናት አሲስት በሚያደርግበት ጊዜ አንድ የጤና ባለሙያ ትልቅ የሆነ ሮል አለው ማለት ብዙ ሮሎች አሉት። ከነዛ መካከል ምንድነው የመጀመሪያው አሰሲንግ ብረስት ፊዲንግ ሬዲነስ ማለት ነው። ብረስት ፊድ ለማድረግ ሬዲ ነች ወይ ዝግጁ ነች ወይስ አይደለችም የሚለውን አሰስ ማድረግ አንዱ የእሱ ሮል ነው ማለት ነው። ሁለተኛ አሲስቲንግ ዊዝ ብረስት ፊዲንግ ቴክኒክ ማለት ነው። ብረስት ፊድ በምታደርግበት ጊዜ የተለያዩ ቴክኒኮች አሉ። እነዛን ቴክኒኮች ይረዳት ዘንድ ለምታጠባው እናት አመቺ በሆነ መንገድ አሲስት ማድረግ የአንድ የጤና ባለሙያ ሮል ነው ማለት ነው። ሌላኛው አሰሲንግ ኒውቦርን ፍሉድ ኢንቴክ ማለት ነው። ፍሉድ ኢንቴኩን አሰስ ማድረግ ሌላኛው ሶስተኛው ሮል ነው። ሌላኛው ደግሞ አራተኛ አይደንቲፋይንግ ፊዲንግ ፕሮብሌም ኦር ፊዲንግ ዲፊካልቲ ማለት ፊዲንግ ፕሮብሌም ካለ ወይ ፊዲንግ ዲፊካልቲ ካለ አሰስ ማድረግ አራተኛው ሮል ነው ማለት ነው። አንድ በአንድ ለማየት እንሞክራለን ነው። የመጀመሪያው አሰሲንግ ብረስት ፊዲንግ ሬዲነስ፣ ብረስት ፊድ ለማድረግ ሬዲነሷ ምን ይመስላል የሚለውን ቼክ በምታደርግበት ጊዜ አይዲያሊ ዱሪንግ ፕሪናታል ፔሪድ ኬር ጊቨር ሃዝ ኢንትሮዲውስ ዘ ኩዌሽን ዌዘር ኦር ኖት ዘ ውማን ዋንትስ ቱ ብረስት ፊዲንግ ማለት ነው። ፕሪናታል ፔሪድ ማለት ወይ ደግሞ የኤኤንሲ ሰርቪስ በምንሰጥበት ጊዜ አንዲትን እናት ብረስት ፊድ ለማድረግ ነው የወሰነችው ወይስ ሌላ የፊዲንግ ኦፕሽንን ፎሎ ለማድረግ ነው የወሰነችው የሚለውን አሰስ እናደርጋለን። ያኔ ማለት ነው በእርግዝና ክትትል ጊዜዋ ማለት ነው። አት ዲስ ታይም ዘ ውማን ሹድ ሃቭ ቢን ጊቨን ኢንፎርሜሽን ሪጋርዲንግ ቤኔፊት ኦፍ ብረስት ፊዲንግ ፎር ቦዝ ሄር ኤንድ ዘ ኒውቦርን ማለት ነው። በዚህ በኤኤንሲ ኦር ፕሪናታል ፔሪድ በእርግዝና ክትትል በምታደርግበት ጊዜ እኛ ተክተን መስራት ያለብን እንግዲህ ብረስት ፊድ እንድታደረግ ነው ኢንካሬጅ የምናደርገው። ከዚህ ቀደም በነበረው ፓርት ለማየት ሞክረን ነበር። ምንም አይነት ውሳኔ ብትወስን እሱ እናከብርላታለን፣ ግን ብረስት ፊድ እንድታደረግ ነው ሞር ኢንካሬጅ የምናደርጋት እና በዚህ በካውንስሊንግ ጊዜ ምን አይነት ነገሮችን እንነግራታለን? ብረስት ፊድ ማድረገው ለራሷና ለጨቅላው የሚሰጠውን ጥቅም አስረግጠን ለመንገር እንሞክራለን ማለት ነው። አንዳንድ ደግሞ ነገሮችንም አብረን እናያለን። ለምሳሌ ፍላቶር ኢንቨርትድ ኒፕል ያላት ከሆነች እንደዚህም ስቲል ፍላቶር ኢንቨርትድ ማለት ደፍጠጥ ያለ የኒፕል የጡቷ ጫፍ ካለ ወይ ደግሞ ወደ ውስጥ እርጉድ ያለ ከሆነ ስቲል እንደዛም ሆና እንኳን ማጥባት ትችላለች። እንዴት የሚለውን ቀስ እያለን እናያለን። ውማን ሁ ሃዝ ዘስ ታይፕ ኦፍ ኒፕልስ ኒድ ኤክስትራ ሰፖርት ሲን ዘ ቢጊኒንግ ኦፍ ብረስት ፊዲንግ አንቲል ሺ ኤንድ ዘ ኒውቦርን ቢካምስ ኮምፈርታብል ዊዝ ነርሲንግ ማለት ነው። ምን እንደዚህ ፍላቶር ኢንቨርትድ ኒፕል ያለች ሴት መጀመሪያ አካባቢ ሰፖርት ትፈልጋለች። ልጇም ሆነ እሷ ኮምፈርታብል የሆነ ስትራክቸሮች አናቶሚውን ማዘጋጀት እስክንችል ድረስ ማለት ነው። ምን እናደርጋለን? የተወሰነ ሰፖርት እናደርጋለን። ሜይ ኒድ ቱ ዩዝ ብረስት ፓምፕን ልትጠቀም ትችላለች ፎር ፊው ሚኒትስ ቢፎር ዩዚንግ ነርሲንግ ዘ ኒውቦርን ማለት ብረስት ፓምፕን ተጠቅማ መጀመሪያ ማጥባት ከመጀመሪያው በፊት ብረስት ፓምፕ ተጠቅማ ወተት ከውስጡ እንዲወጣ ታደርጋለች ለተወሰነ ደቂቃ ቱ ፑል አውት ኤንድ ሃርደን ኒፕል ሶ ዘ ኒውቦርን ካን ሜክ ጉድ ላች እንዲያገኝ ለማድረግ ይረዳዋል ማለት ነው። አሁን ኢንቨርተድ ኒፕል ምንለው እዚህ ጋር ምስሉ ላይ እንደምንመለከተው ወደ ውስጥ ስርጉድ ያለ ጡት ነው እና ይህን ለማስተካከል ምን እናደርጋለን? እዚህ ምስሉ ላይ የምትመለከቱት ስሪንጅ አለ አይደል? ይህን ስሪንጅ ምን እናደርጋለን? ጫፉን እንቆርጣለን ማለት ነው። ጫፉን እንቆርጣለን። ጫፉን ከቆረጥን በኋላ ምን እናደርጋለን? ይህ ፕሌንጀሩን እንነቅለዋለን እና ገልብጠን በቆረጥንበት ፓርት እናስገባለን ማለት ነው። ይህን የምናደርግበት ምክንያት ምንድነው? የቆረጥንበት ፓርቶች ሻርፕ የሆነ ኤጅ ስለሚኖረው ጡቷን በምንነካበት ጊዜ ሊቆራረጥ ይችላል እና ከገለበጥነው በኋላ በቆረጥንበት ፓርት ፕሌንጀሩን ካስገባን በኋላ ቅድሚያ መጀመሪያ ፕሌንጀሩ የሚገባበት ቦታ ወስደን ጡቷ ላይ እናስቀምጥና ያኔ ፕሌንጀሩን እንስባለን። ከዛ እዚህ ምስሉ ላይ እንደምትመለከቱት
ስርጉድ ያለውን የጡቷን ጫፍ ወደ ውጭ ያወጣዋል ማለት ነው። ይሄ ኢንቨርተር ሊፕልን ምናስተካክልበት መንገድ ነው ማለት ነው። ሌላኛው ብረስት ኦግመንቴሽን ኦር ሪዳክሽን ሰርጀሪ የተሰራች ሴት ከሆነች ምን ይደረጋል? ምን ማድረግ ትችላለች? የሚለውን ሰች ውመን ካን ስቲል ብረስት ፊድ ማድረግ ትችላለች እችኛዋን ማለት ነው። አስሎንጋዝ ሰርጀን ሌፍት ዘ ሚልክ ዳክት ኢንታክት ማለት ነው። ብረስት ሚልክን የሚያወጣበት ዳክት ወር ቀዳዳ እስካልዘጋው ድረስ ሰርጀሪ የሚያደርገው ሰውዬ ወር ባለሙያ እስካልዘጋው ድረስ ማጥባት ትችላለች። ግን እስቲል ይሄኛው አንዳንድ ይህን የማይቀበሉ የጤና ባለሙያዎች አሉ ማለት ነው። ውሜን ሁ አር ኦፖዝድ ቱ ኒውቦርን ነርሲንግ ኦን ዘ ብረስት ሜይ ዊሊንግ ቱ ፓምፕ ዜር ብረስት ሚልክ ኤንድ ፊድ ዘ ኒውቦርን ኤክስፕረስድ ብረስት ሚልክ ፍሮም ዘ ካፕ አፍተር ቢንግ ኢንፎርምድ ኦፍ ዘ ቤኔፊት ኦፍ ብረስት ሚልክ ፎር ዘ ኒውቦርን ኤንድ ኢንፋንትስ ማለት ነው። ጡት ማጥባት የማትፈልግ ጡቷን ልጇ እንዲነካ ማትፈልግ እናት ካለች ደግሞ ምን ማድረግ ትችላለች? ይህ የጡቷን ወተት ፓምፕን በመጠቀም ኤክስፕረስ በማድረግ ልጇን በካፕ በሲኒ እንዲያገኝ ማድረግ ትችላለች። ሶ ላስትሊ ዘ ነርስስ ኒድ ቱ አሰስ ውመን ሰፖርት ሲስተም አካባቢዋ ላይ ሰፖርት ሲስተሟ ምን ይመስላል የሚለውን ራሱ ማየት አለባት። አሁን ጡት እንድታጠባ ሰፖርት የሚያደርጉ ኢንቫይሮንመንቶች አሉ ወይ? ዙሪያዋ ላይ የሚፈጥረው ተጽዕኖ አሉ ወይ? ጡት እንድታጠባ ኢንካሬጅ የሚያደርጉ አካላቶች አሉ የሚለውን ይህንም አሰስ ማድረግ ያስፈልጋል። ከሌለም እንድታገኝ መሰራት አለበት ማለት ነው። አሁን ሰፖርት ሲስተም መካከል ለምሳሌ ፋሚሊ ፒር ኢንፍሉዌንሱ ምን ይመስላል? ኢፍ ዘ ውማን ሃዝ ፋሚሊ ሜምበርስ ኦር ፍሬንድስ ሁ ሃቭ ብረስት ፊድ ቢፎር ኦር አር ሰፖርቲቭ ኦፍ ሄር ዲሲሽን ቱ ብረስት ፊድ ዘ ውማን ኢዝ ሞር ላይክሊ ቱ ኮንቲኒ ብረስት ፊድ ማለት ነው። አሁን ከአንድ ቤተሰብ ሊሆን ይችላል ኦር የእሷ ወዳጆች ጡት እንድታጠባ ከዚህ ቀደም ጡት አጥብተው ያሳደጉ እናቶች ካሉ ምን ይላሉ? ይህን ሰፖርት ያደርጋሉ። ይህን ዲሲሽኗን ሰፖርት ስለሚያደርጉ ስለዚህ እሷም ጡት ማጥባት ጥሩ እንደሆነ አስባ በዛ መንገድ እንድትሄድ ያደርጋሉ ማለት ነው። ኦን ዘ አዘር ሃንድ ኢፍ ዘ ውማን ሰፖርት ሲስተም አር አጌንስት ብረስት ፊዲንግ በተቃራኒው ደግሞ ብረስት ፊድ እንዳታደርግ ኢንካሬጅ የሚያደርግ ሰው አጠገቧ ላይ ካለ ያን ነው የምትከተለው እና ስለዚህ ጡት ማጥባቷን ታቆማለች ማለት ነው። እኛ ማድረግ ያለብን ስራ ደግሞ ምንድነው? ጡት የሚያጠቡ ኢንቫይሮንመንቶችን እንደዛ ሰፖርቲቭ ሲስተሞችን ለማስተካከል እንሞክራለን ማለት ነው ዙሪያዋ ላይ። ሁለተኛው የነርሲንግ ሮድ አሲስቲንግ ዊዝ ብረስት ፊዲንግ ቴክኒክ ላይ እንዴት አሲስት ትደረጋለች የሚለውን ነው። ዋል አሲስቲንግ ዘ ውማን ፕሮቫይድ ሰፖርት ኤንድ ኢንካሬጅመንት ማኒ ብረስት ፊዲንግ ውመን አር አንሹር ዘ ኤቢሊቲ ቱ ነርስ ዴር ኒውቦርን ማለት ነው። ምንድነው የምናደርገው? አሲስት በምናደርግበት ጊዜ አት ዘ ሴም ታይም ጡት ማጥባት እንደሚችሉ ኢንካሬጅ እናደርጋቸዋለን። ለልጃቸው እንደማያንሱ ልጆቻቸው መመገብ እንደሚችሉ። ይህ የሆነበት ምክንያት ምንድን ነው? አብዛኞቹ ሴቶች በተለይ ፕሪሚ ነገር ከሆኑ ምን ብሎ ያስባሉ? ልጆቻቸውን መመገብ እንደማይችሉ ነው የሚሰማቸው። ስለዚህ እኛ ደግሞ መመገብ እንደሚችሉ ለመመገብ ብቁ እንደሆኑ እናሳምናቸዋለን ማለት ነው። ቢጊኒንግ ዘ ብረስት ፊዲንግ ሴሽን ዘ ፈርስት ብረስት ፊዲንግ አይዲያሊ ሹድ ቢ ኢን ዘ ዴሊቨሪ ሩም ዊዝን አን ሃወር አፍተር በርዝ አለ ዘ ኒውቦርን ኦር ውመንስ ኮንዲሽን ፕሪቨንት ዚስ ማለት ነው። የልጁ ወይ የእናትየው የጤና ሁኔታ ይህን እንዳታደርግ የሚከለክል ካልሆነ በስተቀር ገና እንደተወለደ በአንድ ሰዓት ጊዜ ውስጥ ጡት መጥባት መጀመር አለበት እዛው ጤና ተቋም ላይ ሆነው ማለት ነው። እዚጋ ምስሉ ላይ የምትመለከቱት እንዴት ስቲሙሌት ይደረጋል የሚለውና አንዳንድ እንዴት ይጠባል የሚለውና ቀጣይ በስፋት እናያለን። እነዚህ ኦፕቲማል ብረስት ፊዲንግ ፕራክቲስ የሚባላል። ኦፕቲማል ብረስት ፊዲንግ ፕራክቲስ ምን ይዛል? ኒውቦርን ኢዝ ፊድ 2 to 3 አወርሊ ኢንተርቫል ዴይ ኤንድ ናይት ማለት ነው። ይህ ማለት በየ2 ወይ ደግሞ በየ3 ሰዓት ልዩነት ልጁ ጡት እንዲጠባ እናደርጋለን ማለት በየ2 አሁን ካጠባች ከ2 ሰዓት በኋላ ወይ ከ3 ሰዓት በኋላ ጡት እንዲጠባ ይደረጋል። ሌላኛው ቤቢስ ድራይ ኖት ቱ ኮልድ ኤንድ ኖት ቱ ዋርም ኤንድ ሂዝ አንግሪ ማለት ነው። አንግሪ ቤቢው ልጁ በጣም ቀዝቃዛ ላይ መሆን የለበትም፣ በጣም ሙቀት ላይ መሆን የለበትም እና ደግሞ ምን መሆን አለበት? ርቦት ብረስት ፊዲንግ ኦን ዲማንድ አለ ራሱ መጥባት በሚፈልግበት ሰዓት እናጠባለን። ግዴታ ከ2 እስከ 3 ሰዓት ሀወር ልዩነት መጠበቅ የለብንም። ሹድ ቢ ፊድ ዴይ ኤንድ ናይት ኤንድ ፊድ አት ኤኒ ታይም ኦን ዲማንድ ማለት ነው። መቼና መች ቀንና ማታ ላይም ቢሆን ማጥባት አለበት። ሌላ ደግሞ በሚፈልግበት በማንኛውም ሰዓት ራሱ ምሽት ይሁን ቀን ይሁን ማጥባት መቻል አለባት ማለት ነው። መስት ቢ ፌድ ኤክስክሉሲቭሊ ዊዝ ኖ ወተር ኦር ፍሉይድስ ኦር ኤኒ ሶሊድ አዴድ ማለት ነው። የእናት ጡት ብቻ ለ6 ወር ያህል ማግኘት አለበት። ምንም አይነት ወተት፣ ውሃ ወይም ደግሞ ሌላ ተጨማሪ የሆነ ፍሉድ እና ሶሊድ ነገሮች ሳይጨመሩ ማለት ነው። ኖቲንግ ኤልስ ኢዝ ጊቨን ፐር ኦራል ኤክሰፕት ሜዲኬሽን ኦርደርድ ባይ ሂዝ ዶክተር ማለት ነው። በጤና ባለሙያ ካልተዘዘ በስተቀር ምንም ነገር በአፉ አይሰጠውም፣ መሰጠት የለበትም ማለት ነው። ኦፕቲማል ብረስት ፊዲንግ ፕራክቲስ ላይ ማለት ሌላ አቮይድ ፓሲፋይድ ዳምፒስ ኦር ቦትል ማለት ነው። ይህ ጡጦ ወይ የእንጀራ እናት ምናምን የሚባለው ነገር መሰጠት የለበትም፣ ለተለያዩ በሽታዎች ሊያጋልጠው ስለሚችል ማለት ነው።
ሌላኛው ሌት ቤቢ ኮምፕሊት ዋን ብረስት ቢፎር ስዊችንግ ቱ ዘ አዘር ብረስት ማለት ነው። ይሄ ቅድም ባለፉ ፓርቶች ላይ እንዳወራ ነው። አንዱን ጡት ጠብቶ ሳይጨርስ ወደ ሌላኛው ጡት መውሰድ የለብንም። አንዱን እንዲጨርስ ካደረግን በኋላ ወደ ቀጣይ ጡት መውሰድ ያለብንም። ስታርት ኔክስት ፊዲንግ ኦን ዘ ብረስት ዛት ዋዝ ፊድ ኦን ዘ ላስት ኢን ዘ ፕሪሲዲንግ ፊዲንግ ማለት ነው። ሌላ አሁን ጡት ማጥባት በምትጀምርበት ጊዜ ለመጨረሻ ጊዜ ካጠባችው ጡት መጀመር መቻል አለባት። ዘ ኤክስክሉሲቭሊ ፊዲንግ ኢዝ ኮንቲኒድ ቲል ፈርስት 6 months ኦፍ ዘ ቤቢ ላይፍ ኤንድ አዲኩዌት ቱ ሰፖርት ግሮዝ ማለት ነው። ኤክስክሉሲቭ ብረስት ፊዲንግ ለመጀመሪያው 6 ወራት ገና ጡት ብቻ ማጥባት አለባት። ሌላ ተጨማሪ ነገር ምንም ሳትሰጠው ማለት ነው፣ በጤና ባለሙያ የታዘዙ መድኃኒቶች ካልሆኑ በስተቀር። ኤክስፕሌን ኤንድ ኢንካሬጅ ሀር ቱ ስታርት ሴሚ ሶሊድ ኦር ሶሊድ የሆኑ ፍሉዶችን ከ6 ወር በኋላ እንድትጀምር ኢንካሬጅ ኦር ሰው ኤክስፕሌን እናደርግላታለን። ኮምፕሊመንተሪ ዳይት አት 6 months ነው ዊዝ ብረስት ፊዲንግ ኮንቲኒ ጡት ማጥባቷ እንዳለ ተጨማሪ ምግቦች መስጠት እንድትጀምር እናደርጋለን ማለት ነው። ሌላኛው አሲስት ከምናደርግበት መንገድ አንዱ ፖዚሽን ላይ ነው። ፖዚሽን አለ። ፖዚሽኖች ወደ 3 አይነት ፖዚሽን አለ። ክራድል ሆልድ የሚባል አለ፣ አሜሪካን ፉትቦል ሆልድ የሚባል አለ፣ ሳይድ ላይንግ ፖዚሽን የሚባል አለ። ኮሬክት ፖዚሽኒንግ ኤንድ ላቺንግ ኦን ዘ ኒውቦርን ዊል አቮይድ ኒፕል ቲሹ ትራውማ ኤንድ ኖ ሶር ኒፕል እንዳይፈጠር፣ ኒፕል አካባቢ የሚፈጠሩ ችግሮች እና ቁስለቶች ምናምን እንዳይፈጠሩ ኮሬክት ፖዚሽን የምንለው ነገር ትልቅ አስተዋጽኦ አለው ማለት ነው። ትልቅ አስተዋጽኦ አለው ማለት ነው። ፊዲንግ ፖዚሽንን ስናይ ምንድን መሆን አለበት? እናትዮ ሪላክስድ፣ ማዘር መስት ቢ ሪላክስድ ኢሞሽናሊ ኤንድ ሳይኮሎጂካሊ ሬዲ ቱ ብረስት ፊዲንግ። ኢሞሽናሊም ሆነ ሳይኮሎጂካሊ ዝግጁ መሆን መቻል አለባት ጡት ለማጥባት። ቅድም ብለናል፣ ብቁ አይደለሁም ብላ የምታስብ ከሆነ ይህ በራሱ የሚፈጥረው ተጽዕኖ ስላለ ከእንደዚህ አይነት ተጽዕኖ መጀመሪያ እሷን ነፃ እንድትሆን ማለት አለባት። ሪላክስ፣ ሰውነቷን ለቀቅ አድርጋ ጡት ወደ ማጥባት መሄድ መቻል አለባት። ሌላ ማዘር መስት ቢ ኢን ሰች ዌይ ዛት ሺ ኢዝ ኮምፈርተብል ቱ ብረስት ፊድ ሄር ቤቢ። በእንደዚህ አይነት ምቹ በሆነ አቀማመጥ እና ፖዚሽን ላይ ሆና ማጥባት መቻል አለበት። ለዛም ነው ስለ ፖዚሽን ማውራት አስፈላጊ ሆኖ የተገኘው ማለት። ፕሮፐር ፊዲንግ ፖዚሽን ኦፍ ዘ ቤቢ። ፕሮፐር ፖዚሽን ስንል እነዚህን 4 ነገሮች ላይ ያተኮረ ነው ማለት ነው። እነዚህ 4 ነገሮች ናቸው ስለ ፕሮፐር ፖዚሽን ስንል። አንደኛው ኢንፋንትስ ሆል ቦዲ ሰፖርትድ ማለት ነው። የልጁ ሙሉ ሰውነት ሰፖርት መደረግ አለበት፣ መልቀቅ የለብንም ማለት ነው። ከራሱ አንስቶ ጀርባውን፣ እግሩን ሙሉ ሰፖርት አድርገን መያዝ መቻል አለብን። ኢንፋንትስ ሄድ ኔክ ቦዲ ሹድ ቢ ስትሬት ማለት ነው። የልጁ ጭንቅላት፣ አንገቱ እና የተቀረው ሰውነቱ ሙሉ ስትሬት ፖዚሽን መሆን አለበት። መዞር የለበትም ወደሆነ ቦታ። ጭንቅላቱ ወር አንገቱ ወደ ጡት ብቻ ዞሮ የተቀረው ሰውነቱ ደግሞ ወደ ሌላ አቅጣጫ መዞር የለበትም። ኢንፋንት ፌሲንግ ማዘር፣ እናትየው ጋር ፌስ ቱ ፌስ መሆን አለበት ልጁ። ኢንፋንትስ ቦዲ ተቺንግ ዘ ማዘርስ አብዶመን ማለት ነው። የልጁ ሰውነት የእናትየውን አብዶመን መንካት አለበት ማለት ፕሮፐር ፖዚሽን ስናይ። አሁን እዚህ ጋር በምስሉ ላይ እንደምንመለከተው ይህ ልጅ ሙሉ ሰውነቱ ሰፖርት አልተደረገም። ፊቱ ወደዛ ዞሮ ነው ያለው። ፊቱ ወደ እናቱ ጡት ዞሮ ቢሆንም ግን ሰውነቱ ሙሉ ሰፖርት አልተደረገም። ወደዚህ ዞሮ ነው ያለው። ወደዚህ ዞሮ ነው ያለው። ስለዚህ ይሄ ፕሮፐር ፖዚሽንን ፎሎ አላደረገም ማለት ነው። ሌላኛው የፖዚሽን አይነቶች 3 አሉ ብለናል። ክራድል ሆልድ የሚባለውን ፖዚሽን ስናይ ክራድል ሆልድ ዘ ኒውቦርንስ አብዶመን ኒውቦርንስ አብዶመን ኢዝ ፌሲንግ ኤንድ ተቺንግ ዘ ውማንስ አብዶመን ማለት ነው። የእናትየ ሆድና የልጁ ሆድ መነካካት አለባቸው ክራድል ሆልድ በሚባለው ፖዚሽን ጊዜ ማለት ነው። ሜክ ሹር ዘ ኒውቦርን ኢዝ ኖት ቢንግ ሄልድ ኦን ሂዝ ባክ፣ በጀርባው መሆን የለበትም። ወይ ደግሞ ተርኒንግ ሂዝ ሄድ ኦቨር ሂዝ ሾልደር ቱ ሪች ዘ ብረስት ማለት ነው። ጭንቅላቱ ወር አንገቱ ወደ ጡቱ ዞሮ የተቀረው ሰውነቱ ወደ በጀርባው ተኝቶ ወደ ሌላ አቅጣጫ መዞር የለበትም ክራድል ሆልድ በምንልበት ፖዚሽን ጊዜ ማለት ነው። ፖዚሽን ዘ ኒውቦርንስ ሎወር አርም ሹድ ቢ ታክድ ቢትዊን ዘ ውማንስ አርም ኤንድ ብረስት ማለት ነው። የልጁ አርም የት መሆን አለበት? ሎወር አርም እጅው በእናትየው አርም እና በጡቷ መካከል መሆን መቻል አለበት። ኖት ቢትዊን ዘ ኒውቦርን ኤንድ ዘ ብረስት ማለት ነው። ሶ ዘ ውማን ሰፖርት ዘ ብረስት ቢንግ ኦፈርድ ቱ ዘ ኒውቦርን ዊዝ ሄር ፍሪ ሃንድ ማለት ነው። ነፃ በሆነ እጇ ደግሞ ምን ታደርጋለች? የምታጠባውን ጡት ሰፖርት አድርጋ ትይዛለች ማለት ነው። እዚህ ጋር በምስሉ ላይ እንደምትመለከቱ የልጇ ሆድ ከእሷ ሆድ ጋር ይነካካል። ፍሪ በሆነው አንዷ ጡቷን ሰፖርት ታደርጋለች። ክራድል ፖዚሽን ስንል ሲቲንግ ፖዚሽን ነው ሌላኛው ስሙ። ዲስ ኢዝ ዘ ዩዥዋል ኦር ክላሲካል ፖዚሽን ኢት ኢናብልስ ማዘር ቱ ሰፖርት ቤቢ ዌል፣ ልጆቻቸውን በአግባቡ ሰፖርት አድርገው እንዲያጠቡና በተለምዶ ብዙ ጊዜ እናቶች የሚያጠቡበት መንገድ ነው። ቱ ሜክ ቦዝ ማዘር ኤንድ ቤቢ ሪሜን ሞር ኮምፈርተብል ማዘር ካን ዩዝ ስፔሻል ፒሎስ ቱ ሰፖርት ዘ ቤቢ ኢን ዲስ ዌይ ዋን ሃንድ ቢካምስ ፍሪ ሶ ዛት ሺ ካን ሰፖርት ዘ ቤቢ ዌል ማለት ነው። ትራስ ከታች በማስቀመጥ እንዲደግፋት በማድረግም
ፍሪ ይሄ ደግሞ አንዱን እጁን ፍሪ እንዲሆን ስለሚያደርግ በዛ መንገድ ማጥባት ትችላለች ማለት ነው። ሌላኛው ሁለተኛው ፖዚሽን አሜሪካን ፉትቦል ሆልድ የሚባለው ኢን ዘ ፉትቦል ሆልድ ዘ ኒውቦርን ኢዝ ሄልድ ዊዝ ሄር ሄድ አንደር ውማንስ ብረስት ማለት ነው። የጨቅላው ጭንቅላት ከእናትየው ጡት በታች ነው የሚሆነው። ሶ ዘ ኒውቦርን ሄድ ኢዝ ሰፖርትድ አንደር ዘ ውማንስ ብረስት ባይ ዘ ፓልም ኦፍ ዘ ውማን ማለት። ከዛ ምን ታደርጋለች? እናትየው በእጆቿ ጭንቅላቱን ደግፋ ፌስ ቱ ፌስ እያየችው ነው ማለት ነው የምታጠበው። ፌስ ቱ ፌስ ከጡቷ በታች አድርጋው እያየችው ነው የምታጠበው ማለት። ዘ ውማንስ አርም ሬስትስ አለው ሳይድ ኦፍ ዘ ኒውቦርንስ ቦዲ ሬስቲንግ ኦን ዘ ፒሎ ዚስ ኢዝ ጉድ ፖዚሽን ፎር ውሜን ሁ ሃቭ አንደርገን ሰርጀሪ። አሁን ሰርጀሪ ለተሰሩ እናቶች ወይ ደግሞ ትልልቅ ጡት ላላቸው እናቶች ይሄ አሜሪካን ፉትቦል ፖዚሽን የሚባለው ምቹ ፖዚሽን የሚባለው እሱ ነው። ኢት ኦልሶ ፋሲሊቴትስ ዘ ኒውቦርን ኤንድ ውመን ቢንግ ኤብል ቱ ሲ ኢች አዘር ዊዝ አን ኦብስትራክትድ ቪው እንዲተያዩ ያደርጋል። ፌስ ቱ ፌስ እንዲቀመጡ ስለሚያደርግ ይኸው እዚህ ጋር በምስሉ ላይ እንደምትመለከቱት ማለት ነው። ፌስ ቱ ፌስ እየተያዩ ነው የምታጠበው። አሜሪካን ፉትቦል ዚስ ታይፕ ኦፍ ፖዚሽን አቮይድስ ማተርናል ቤሊ ፕሪኮሊዥን ኦፍ ፕሮፐር ፊዲንግ ማለት ስፔሻሊ ዩዝድ ፎር ማዘር ሃቪንግ ይህም ሰርጀሪ ለተሰሩ ብዙን ለወለዱ ከአንድ በላይ ልጅ ለወለዱ ይህም ፖዚሽን ተጠቅመው እንዲያጠቡ ይደረጋል ማለት ነው። ሶስተኛው ሳይድ ላይንግ ፖዚሽን የሚባለው ሳይድ ላይንግ ፖዚሽን ኢዝ ዊዝ ቦዝ ውማን ኤንድ ዘ ኒውቦርንስ ኦን ዴር ሳይድ ፌሲንግ ኢች አዘር ዋይል ላይንግ ኢን ቤድ ማለት ሁለቱም እናትየውም ልጁን በሳይድ ተኝተው ፌስ ቱ ፌስ እየተያዩ ልጁ እንዳይንከባለል በሆነ ነገር ሳፖርት አድርጋ መታጠባበት ፖዚሽን ሳይድ ላይንግ ፖዚሽን ይባላል። ዚስ ፖዚሽን ፋሲሊቴትስ ማተርናል አርፋ ማለት አልጋ ላይ ተኝታ ስለምታጠባ እንዳይደክማት ያደርጋል፣ እረፍት እንድታገኝ ያደርጋል። ኤንድ ኢዝ ጉድ ፎር ውማን ሁ ሃዝ አንደርገን ሰርጀሪ ላደረገችም እናት ይሄ ይመከራል ማለት ነው። ሶ ዘ ኒውቦርን ሹድ ቢ ሰፖርትድ ዊዝ ዘ ብላንኬት ሮል ቢሃይንድ ሂዝ ባክ ሶ ሂ ዳዝ ኖት ሮል ባክዋርድ ዱሪንግ ፊዲንግ። ልጁ እንዳይንከባለል ምን እናደርጋለን? ከጀርባው በሆነ ፎጣ ነገር ኦር በሆነ ነገር ደግፈን እናስቀምጠዋለን ማለት ነው። አስ ዊዝ ዘ ክራድል ሆልድ ዘ ውማንስ ኤንድ ዘ ኒውቦርንስ አብዶሜን ሹድ ቢ ተቺንግ ማለት ነው። ልክ እንደ ክራድል ሳይድ እዚህ ጋር ምን መሆን አለበት? የእናትየውና የልጁ አብዶመን መነካካት መቻል አለበት ማለት ነው። ይኸው እዚህ ጋር ምስሉ ላይ እንደምትመያዩት ሁለቱም ሳይድ ላይ ተኝተው ጎን ለጎን ተኝተው እንዳይንከባላል ልጆቻቸውን ሰፖርት አድርገው ነው የሚያጠቡት ማለት ነው በዚህኛው ፖዚሽን። ሌላኛው አታችመንት ኦር ላቺንግ ኦን እንዴት ነው እናትየውና ልጁ አታችመንታቸው ምን ይመስላል ምንሆን ስናይ ኮሬክት ፖዚሽኒንግን ካረጋገጥን በኋላ ቀጣይ ስለ አታችመንት ነው የምናየው። አታችመንት ስንልም እነዚህን አራት ነገሮች አንደኛ እንግዲህ አታችመንት ስንል እነዚህን አራት ነገሮች እያልን ነው ማለት ነው። ዘ ቤቢስ ማውዝ ሹድ ቢ ዋይድ ኦፕንድ ማለት ነው። ልጁ አፉን በስፋት ሰፋ አድርጎ መክፈት መቻል አለበት ስለ አታችመንት ስናወራ። ሌላኛው ሎወር ሊፕስ ኢቨርትድ አውት ማለት ነው። በኋላ ላይ በምስል እናያለን እና የታችኛው ከንፈር ተገልብጦ ወደ ታች እንዲህ መከፈት መቻል አለበት። ሶስተኛ ሞር አሮላ ሲን ኦን ደ አፐር ፓርት ኦፍ ዘ ብረስት ማለት ነው። አሮላ ማለት ጡት ላይ ያለው ጥቁሩ ፓርት ማለት ነው። እሱ የሚታየው በላይኛው ፓርት ላይ መሆን አለበት። በታችኛው ፓርት ላይ ያለው ሙሉ በሙሉ መሸፈን አለበት ማለት ነው። አራተኛ ቺን ኦፍ ዘ ቤቢ ሹድ ተች ዘ ብረስት ማለት ነው። የልጁ አገጭ የእናትየውን ጡት መንካት አለበት ማለት ነው። ስለ አታችመንት ስናወራ ይኸው እዚህ ጋር በምስሉ ላይ እንደምትመለከቱት እዚህ ጋር አገጩ በስርዓት አልነካም። ስለዚህ ይሄ የአታችመንት ችግር አለበት ማለት ነው። ይሄን ግን ካያችሁ ይኸው ሊፑ ተገልብጧል፣ አፉ በዋጅሊ ተከፍቷል። አሮላም ቢሆን ከላይ ነው እንጂ ከታች አይታይም። አገጩ ግን ትንሽ ይቀረዋል። ስለዚህ እንደዚህ መሆን አለበት ማለት ነው ስለ አታችመንት በሚወራበት ሰዓት። ይህን ደግሞ ተመልከቱት። እንደው አፉን በስርዓት ለመክፈት አልሞከረም። ትንሽ አርጎን አፉን የከፈተው አገጩ አልነካም። ስለዚህ የአታችመንት ችግር አለበት ማለት ነው ይሄኛው ማለት ነው። ሶ ሳይን ኦፍ ዘ ኒውቦርን ኢዝ ኖት ፊዲንግ ዌል። አንድ ልጅ በስርዓት እየተመገበ አለመሆኑን በምን አይነት ነገሮች ነው የምናየው የሚለውን ስናይ ድራይ ማውዝ፣ ኖት ኢነፍ ዌት ዳይፐርስ ፐር ዴይ፣ ዲፊካልቲ ኦፍ ራውዚንግ ኒውቦርንስ ፎር ፊዲንግ፣ ኖት ኢነፍ ፊዲንግ ፐር ዴይ ኦር ዲፊካልቲ ዊዝ ላቺንግ ኦን ኦር ስታኪንግ ማለት ነው። ምን ምኖች አሉት? አፉ ደረቅ ያለ ነው። ዳይፐር ደግሞ ቶሎ ቶሎ አይቀይርም። ዳይፐር ቶሎ ቶሎ የሚቀይሩ ከሆነ ልጆች በአግባቡ እየተመገቡ እንደሆነ የሚያሳይ ምልክት ነው እና ስለዚህ ዳይፐር ማስቀየራቸው ሌላ ወጪ ቢሆንም ቶሎ ቶሎ የሚሸኑ ከሆነ በአግባቡ መመገባቸውን የሚያሳይ ነው። ሌላኛው ደግሞ የምግብ ፍላጎታቸው በጣም የቀነሰ ከሆነ በቀን ለአነስ ስላለ ጊዜ ቢያንስ ከ8 እስከ 12 ነው ሪኮመንድ የሚደረገው። ከ8 እስከ 12 እና ከነዚህ በታች የሚሆን ከሆነ የሚመገቡት
ደግሞ ጡት ሳክ የሚያደርግ ችግር ካለበት ያ ልጁ በአግባቡ እየተመገበ ላለመሆኑ ምልክት ይሆናል ማለት ነው። ኒውቦርንስ ካን ቢካም ዲሃይድሬትድ ኤንድ ሰፈር ፍሮም ላክ ኦፍ ኒውትሪሽን ኤቭሪ ቬሪ ኩዊክሊ ኤንድ ሜይ ኒድ ቱ ቢ ሆስፒታላይዝድ ማለት ነው። ገና የተወለዱ ልጆች ዲሃይድሬትድ ሊሆኑ ይችላሉ እና በሌላ በኒውትሪሽን እጥረት ምክንያት ለተለያየ በሽታ ሊዳረጉ ስለሆነ ብረስት ፊዲንግ በጣም ወሳኝ ነው። ስለዚህ በአግባቡ እየተመገቡ መሆን አለመሆናቸው ቼክ ተደርጎ ካልሆነ ወደ አስፈላጊው መንገድ መሄድ መቻል አለብን ማለት። ሌላኛው አራተኛው ናርሲንግ ሮል ምን ይመስላል የመጨረሻው የሚለውን ስናይ ምን ምኖችን ይዛል በውስጡ አይደንቲፋይ ፊዲንግ ፕሮብሌም ወይ ዲፊካልቲ ነው። የአመጋገብ ችግር ካለበት ወይ ሙሉ በሙሉ ልጁ የተመገበ የማይሆን ከሆነ ያን ምክንያት ቼክ ማድረግ። ማዘር ሜይ ወሪ ዛት ሺ ኢዝ ኖት ፕሮዲውሲንግ ኢነፍ ሚልክ ፎር ሄር ቤቢ ሪአሹር ኢንካሬጅ ሰፖርት ኢን ዘ ማዘር and explain that in the first 1 to 2 weeks after delivery the amount of milk produced is lower, volume of milk produced will increases after 2 to 3 weeks ማለት ነው። ኢሞሽናል ሰፖርት መስጠት እንግዲህ በጣም አስፈላጊ ነው ብለን አይተናል ከዚህ ቀደም በነበሩ ፓርቶችም። የሚሆንበት ምክንያት እናቶች በቁ እንዳልሆኑ ያስባሉ። በቁ እንዳልሆኑ ስለሚያስቡ ኢሞሽናሊ ችግር ሊገጥማቸው ይችላል። ስለዚህ መጀመሪያ አካባቢ የሚመረተው የወተት መጠን አነስተኛ ስለሆነ ነው እንደዚህ የተፈጠረው። ከጊዜ በኋላ መጠኑ ይጨምራል ብለን ኢሞሽናሊ ሪአሹር አድርገን ሳፖርት አድርገን ብረስት ፊድ ማድረጋቸውን እንዲቀጥሉ ኢንካሬጅ ማድረግ መቻል አለብን ማለት ነው። ፊዲንግ ፕሮብሌም እንዳይፈጠር ያን ማድረግ አስፈላጊ ነው ማለት ነው። ሌላኛው ማዘር ዲስፓይት ዲፈረንስ ኢን ኤጅ ቦዲ ሳይዝ ብረስት ሳይዝ ፓሪቲ ጀስቴሽን ሞድ ኦፍ ዴሊቨሪ ስፖንታነስ ቫጂናል ዴሊቨሪ ሊሆን ይችላል። ሴዘራይን ሴክሽን ሳይዝ ኦፍ ነምበር ኦፍ ቤቢስ ሶሺዮ ኢኮኖሚክ ኮንዲሽን ፖቴንሻል ቱ ፕሮዲስ አዲኬት ሚልክ ሄር ቤቢ ኦር ቤቢስ ማለት ነው። ስለዚህ በእነዚህ ነገሮች ሁላ ኢፌክቲቭ የሆነ ኦር አዲኩዌት የሆነ ሚልክ ፕሮዲስ እንድታደርግ የራሳቸውን አስተዋጽኦ ያደርጋሉ ማለት ነው። ሶ ኢፌክቲቭ ኦር ሬጉላር ሳኪንግ ኦፍ ዘ ብረስት ባይ ዘ ቤቢዝ ኢምፖርታንት ስቲሙለስ ፎር ሚልክ ፕሮዳክሽን። ከዚህ ቀደም በነበሩ ፓርቶችንም ይህን አይተናል። ልጁ ኢፌክቲቭሊ ሳክ የሚያደርግ ከሆነ ቀጣይ ለሚኖረው ፕሮዳክሽን የራሱን የሆነ ጥሩ አስተዋጽኦ አለው እና ያ እንዲሆን ኢንካሬጅ ማድረግ መቻል አለብን ማለት ነው። ሌቲንግ ቤቢ ቱ ኢምፒቲ ብረስት ዱሪንግ ኢች ፊዲንግ አሎስ ሚልክ ቱ ሪፊል ፎር ኔክስት ታይም። አንድ ብረስት ላይ ያለውን ሚልክ ሙሉ በሙሉ ጨርሶ ወደ ቀጣይ እንዲሄድ ማድረጋችን ለቀጣይ ጊዜ ወደዛ ጡት ሲመጣ ብዙ የሆነ ሚልክ ፕሮዲስ ተደርጎ እንዲጠብቅ ያደርገዋል ማለት ነው። ማዘር ሹድ ቢ ሪላክስድ ኢሞሽናሊ ኤንድ ሳይኮሎጂካሊ ስቴብል መሆን አለባት። ማዘር መስት ቢ ጌት አዲኩዌት ሬስት ቴክ ሞር ፍሉይድስ ኢን ኒውትሪሽን ፊዲንግ ኤንድ ኦልሶ ቴክ ማይክሮ ኒውትሪየንትስ ፎር ሄልዝ ሰልፍ። በቂ የሆነ እረፍት ማግኘት አለባት። በቂ የሆነ ኒውትሪየንቶችን ማግኘት አለባት። በቂ የሆነ ፍሉዶችን ማግኘት መቻል አለባት። እንዲሁም ማይክሮ ኒውትሪየንቶችንም በመጨመር ማለት ነው። ማተርናል ኒውትሪሽን ኢዝ ኢምፖርታንት ቱ ፕሮዲስ ሞር ሚልክ ኤንድ ፕሪቨንት ማተርናል ማልኒውትሪሽን ማለት ነው። ስለዚህ እሷ የምትመገበው የአመጋገብ ስርዓት በራሱ የራሱ የሆነ አስተዋጽኦ አለው ማለት ነው። ስለዚህ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ በማድረግ ቤተሰቦቻችን እንድትሆኑ በአክብሮትና በፍቅር እንጠይቃችኋለን። ቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።